አስተማሪ የፍቅር ፊት አውራሪ ሱማዛሽ ጤና ዳይ ግባበል እንግዳይ እንግዳ እንግዳይ እንግዳ እንግዳው ግባ እንግዳ እንግዳይ እንግዳ እንግዳው ግባ እንግዳ ነው እንግዳ ነው። ስለ ቴዲ አፍሮ ምን ያህል ያውቁታል? የተወለደው ሐምሌ 7 ቀን በአዲስ አበባ ኳስ ሜዳ በተባለው ሰፈር ነው። ወላጆቹ ለኪነ ጥበብ ቅርበት ያላቸው ባለሙያዎች ናቸው። አባቱ አቶ ካሳሁን ግርማሞ፣ እናቱ ደግሞ ወይዘሮ ጥላሁን አራጌ ይባላሉ። አቶ ካሳሁን ግርማሞ ታዋቂ ጋዜጠኛ፣ የዘፈን ግጥም ደራሲና የመድረክ መሪም ነበሩ። ሙዚቃ ህይወቴ የተሰኘው ዘፈኑን መታሰቢያ አድርጎ ሰርቶላቸዋል። እናቱ ወይዘሮ ጥላዬ ደግሞ ፕሮፌሽናል ዳንሰኛ ናቸው። በሙሉ ስሙ ቴዎድሮስ ካሳሁን ግርማሞ ተብሎ ቢጠራም የሚታወቀው ቴዲ አፍሮ በተሰኘው የመድረክ ስሙ ነው። ይህን ስያሜ ከአፍሮ ሳውንድ የሙዚቃ ባንድ ጋር በነበረው ተሞክሮ አግኝቶታል። በሙዚቃ ሙያውም ከ15 ዓመታት በላይ ልምድ አለው። ከድምፃዊነቱ በተጨማሪ የዘፈን ግጥምና የዜማ ደራሲ፣ ገጣሚ፣ ታሪክ አዋቂ፣ በጎ አድራጊና የሰብአዊ ተሟጋችም ነው። ወደ ሙዚቃው የገባው የ12 ዓመት ክፍል ትምህርቱን እንዳጠናቀቀ ሲሆን በልጅነቱ የሕክምና ዶክተር የመሆን ፍላጎት ነበረው። ከሙዚቃ መሳሪያዎች ኪቦርድን ከመጫወትም በላይ የተለያዩ አኩስቲክ የሙዚቃ መሳሪያዎችን በመጫወት በመድረክ ላይ ባንዶችን አጅቦ የመስራት ልዩ ተሰጥኦ አለው። በአልበሞቹ ከፍተኛ ሽያጭ በማስመዝገብ በመላው ዓለም በርካታ ኮንሰርቶች በመስራት በአገር ውስጥ በሚሰራቸው ኮንሰርቶች ከፍተኛ ታዳሚ በማግኘት እንዲሁም በሙዚቃ ኢንዱስትሪው ከፍተኛ ተከፋይ በመሆን ግንባር ቀደም ተጠቃሽ ነው። ትላልቅ ዓለም አቀፍ ሚዲያዎች የአፍሪካ ሬጌ ሙዚቃ ንጉስ ያሉ ያሞካሹታል። በእንግሊዙ ቢቢሲው፣ በቻይናው ሲሲቲቪው፣ በአሜሪካው ዋሽንግተን ፖስት በሙዚቃ ስኬት ላይ ሰፋ ያለ ዘገባዎች ተሰርተውለታል። በአፍሪካ በተለይ በምስራቅ አፍሪካ ተጽዕኖ ፈጣሪነቱና በሬጌ ሙዚቃ ስልት ምርጥ ስራዎች ካሏቸው ሙዚቀኞች ተርታ ይሰለፋል። ከፊልም ባለሙያ ጸሐፊና ተዋናይ አመለሰት ሙጬ ጋር ትዳር ከመሰረቱ በርካታ ዓመታትን እያስቆጠሩ ነው። ከዚህ ትዳራቸውም ብዙ ልጆችን አፍርተዋል። ከትዳር አጋሩ አመለሰት ሙጬ ለመጀመሪያ ጊዜ የተዋወቁት የሜካፕ አርቲስት ሆና በሰራችበት አጋጣሚ ሲሆን ከጋብቻቸው በፊት ያሰረላት የቃል ኪዳን ቀለበት 750 ሺህ ብር እንደሚያወጣ ተወስዷል። አመለሰት በወይዘሪት ኢትዮጵያ የቁንጅና ውድድር አሸናፊ የነበረ ሲሆን በአዲስ አድማስ ጋዜጣ ላይ የኮሌጅ ወጎችን በመጻፍ ታውቃለች። ይፈለጋልና በሌሎች የአማርኛ ፊልም ላይ በመተወን ልምድ ያላት ስትሆን ስለ ፍቅር የተባለ አስቂኝ የፍቅር ፊልም በመድረስና ፕሮዲውስ ያደረገችም ናት። በኒውዮርክ የፊልም አካዳሚ የተማረችው አመለሰት በአካባቢ ጥበቃ ላይ ያተኮረ ጥናታዊ ፊልም የሰራች ሲሆን በቀድሞው ፕሬዝዳንት ግርማ ወልደ ጊዮርጊስ ሕይወት ላይ ያጠነጠነ ዶክመንተሪ ፊልም እየሰራች መሆኑንም በአንድ ወቅት ሲገለጽ ነበር። በሙዚቃ ስራዎቹ በተለይ በሰብአዊነት በአንድነትና በፍቅር ዙሪያ አተኩሮ በመስራትም ልዩ ከበሬታ ያተረፈ ሲሆን ለሚሰራቸው ዘፈኖች በሚጽፋቸው ድርሰት ከፍተኛ ምርምርና ጥናት እንደሚያደርግ ተወስቶለታል። በእያንዳንዱ የሙዚቃ አልበሙ ታሪክ ቀመስና ለታላላቅ ሰዎች መታሰቢያ በመሆኑ የሙዚቃ ስራዎችም እየሰራ ነው። ለአፄ ኃይለ ሥላሴ፣ ለጃማይካዊ ሬጌ ኮከብ ቦርማሌ፣ ለታዋቂዎቹ አትሌት ኃይለ ገብረ ሥላሴ፣ ቀነኒሳ በቀለ፣ ለአፄ ምኒልክ ይጠቀሳሉ። ፍቅር ያሸንፋል በሚለው መርሁ ይታወቃል። ከሙዚቃ ባሻገር የግጥም መጽሐፍ ለህትመት ማብቃት ችሏል። የሎሬት ጸጋዬ ገብረ መድኅን የልብ አድናቂ ሲሆን የስነ ጽሁፍ ችሎታውን አስተሳሰቤን የቀየሩ ናቸው በማለት በአንድ ወቅት ምስክርነቱን ሰጥቷል። ጥቁር ሰው በሚለው አልበሙ ይህን አድናቆቱን በሚያረጋግጥ መንገድ በባለቅኔው የግጥም ንባብ በመታጀብ ምርጥ ሙዚቃ እንደሰራ ይታወቃል። በአጠቃላይ 7 አልበሞች በካሴት፣ በሲዲ፣ በዲቪዲ እና በሲዲ በመስራት ላይ ለገበያ አቅርቧል። በአልበሞቹ አሳታሚነት አብረውት ከሰሩ አሳታሚዎች ናሆም ሪከርድስ እና ዋናው ተጠቃሽ ቢሆንም ከኢቫንጋዲ ፕሮዳክሽን እና ከአዲስካ ሪከርድስ ጋር ያሳተማቸው አልበሞችም አሉት። የመጀመሪያ አልበሙ አቡጊዳ በሚል ርዕስ በ1993 ዓ.ም በናሆም ሪከርድስ የታተመው ነበር። ሁለተኛው አልበም የሰራው ደግሞ በ1996 ዓ.ም ላይ በኢቫንጋዲ ፕሮዳክሽን ለገበያ ያበቃው ታሪክ የተሰራ ነው። ታሪክ ተሰራ በኢትዮጵያ የ100,000 ሜትር አትሌት የቡድን ስራ በመማረክ በአንድ ሌሊት ተሰርቶ በማግስቱ በኤፍኤም ሬዲዮ በመለቀቅ
ከፍተኛ አድናቆት ያተረፈ ነጠላ ዜማ በመሆኑ ይታወቃል። በ1997 ዓመተ ምህረት ላይ ሶስተኛው አልበም ያስተሰረያል በሚል ርዕስ በናሆም ሪከርድስ ለመታተም በቅቷል። ይህ አልበም በጥቂት ወራት ሁለቴ ለመታተም ያበቃ ሲሆን ከሚሊዮን ቆንጆዎች በላይ ተሰራይቶ ክብረ ወሰን እንዳስመዘገበም ይገለጻል። በ1998 ዓመተ ምህረት ቤስት ኮሌክሽን ናሆም ቮሊዩም 14 ተብሎ በናሆም ሪከርድስ አሳታሚነት በተለያዩ ጊዜያት የሰራቸው ነጠላ ዜማዎች ተሰባስበውበት አራተኛ አልበም ለገበያ ቀርቧል። ሌላው ጥቁር ሰው በሚል በአዲስ ሪከርድስ አሳታሚነት ለገበያ የቀረበው አልበሙ ነው። ጥቁር ሰው የሚለው አልበሙን ለአሳታሚው አዲስ ሪከርድስ በ4.6 ሚሊዮን ብር መሸጡ በኢትዮጵያ የሙዚቃ ኢንዱስትሪ ሪከርድ ሲሆን ይህ አልበም በመጀመሪያው እትም በቴፕ በካሴት 3000 እንዲሁም በሲዲ 50,000 ቅጂዎችን በመሸጡና ከ15 ሚሊዮን ብር በላይ ገቢ ማስገኘቱ በሙዚቃ ኢንዱስትሪው ክብረ ወሰኖችም ሆነው የሚመዘገቡ ናቸው። ጥቁር ሰው ለተባለው ዘፈኑ የሙዚቃ ቪዲዮ ከ500,000 በላይ ወጪ በማድረግ ባለ ሪከርድ ነው። ጥቁር ሰው ለተባለው ዘፈኑ የሙዚቃ ቪዲዮ ከ50,000 በላይ ወጪ በማድረግ ባለ ሪከርድ ነው። ጥቁር ሰው ያለውን የመጨረሻ አልበም ካወጣ 4 ዓመት ሲሆነው ይህ አልበም ለማስመረቅ በጊዮን ሆቴል ቀርቦ የነበረ ኮንሰርት በቅርቡ በአምባሰል አሳታሚነት ለገበያ እንደቀረበ ይታወቃል። ባለፈው ዓመትም የቢልቦርድ ሰንጠረዥ በአንደኝነት የተቆጣጠረ ኢትዮጵያ የተሰኘ አልበም አውጥቶ ተወዶለታል። ገበያው ደርቷል። በተለያዩ ጊዜያትም በሚወጡ ነጠላ ዜማዎች ስኬቱ ይታወቃል። ነጠላ ዜማ ሲያወጣ አገር ይንቀጠቀጣል፣ አገር ይቅበጠበጣል፣ አዋራ ይነሳል። ይህ ደግሞ በኢንዱስትሪው ምርጥ ብቃት እንዳለው የሚያረጋግጥ ነው። እንደ ማስረጃ በተለያየ ጊዜያት የተለቀቁ ነጠላ ዜማዎች መጥቀስ ይቻላል። አቦጊዳ ከሚለው አልበም አቦጊዳ ልጅነት አላት፣ ለማልማሽ፣ ሞናሊዛ፣ ያስተሰረያል ከሚለው አልበም ያስተሰረያል፣ በልስጠኝ፣ ላምባዲና፣ ዓለምን የሚታወሱ ናቸው። መንታ ወድጄ፣ ያረጋል፣ ላሜ ቦራ፣ ስደት የተባሉ ሌሎች 4 ነጠላ ዜማዎች ከፍተኛ ተደማጭነት በማግኘት የተሳካላቸው ሲሆን የመጨረሻው አልበሙ ጥቁር ሰው ከመምጣቱ በፊት ደግሞ ሰላም፣ ፊዮሪና፣ ልረሳሽ አልቻልኩም፣ አባይ፣ ውዴ፣ አይደነግጥም፣ ልቤና ትዝታ ይጠቀሳሉ። ከ5 በላይ ነጠላ ዜማዎች በአንድ ዘፋኝ እንዲህ በዝተው በአንድ ሰሞን ሲሰራጩ የተለመደ ስላልነበር እነዚህ ነጠላ ዜማዎች ለመጀመሪያ ጊዜ በተሰሙበት ወቅት በከፍተኛ ደረጃ ያነጋገሩ ነበር። 70 ደረጃና ኮርኩማ አፍሪካ ደግሞ እጅግ በጣም የተሳካላቸው ነጠላ ዜማዎች እንደሆኑ ይታወቃሉ። አባቱ ነፍሶ መጥፎ እንታነው ተቀሶ ሳልለዋ ባያ አይደብረቱ ያውቃል ስለ እውነቱ